ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ውድ ዩቲዩብ ቻናል ተከታታዮቹ በሙሉ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ይዟችኋል? አብይ ጾም እንዴት ነው? በምን ሁኔታ እያሄደላችሁ ነው? ረመዳንም ገብተዋል እና እንዴት እየሄደ ነው? ሁሉ አማን ነው ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ እናንተ? ሁላችሁም በያላችሁበት የእግዚአብሔር ፍጹም ሰላም ከእናንተ ጋር ይሁን እያልኩ መልካም ምኞቴ ነው። እንግዲህ የቲጂ ዩቱብ አዲስ የሆናችሁት ሰብስክራይብ በማድረግ ላይክ በማድረግ የደውል ምልክቷን በማጥቆር ቤተሰብ ሁኑ ማለት ነው። ቤተሰብ የሆናችሁት ደግሞ አስተያየት አስቀምጡልኝ፣ ቁርሱን በተመለከተ ማለት ነው። አስተያየት አስቀምጡ። በኮሜንት ያጠፉት ነገር ካለ አርማለሁኝ ማለት ነው። እና እስከ ዛሬው ድረስ አብራችሁኝ የዘለቃችሁት የዩቱብ ጓደኞቼ፣ የዩቱብ ቤተሰቦቼ አመሰግናለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። አዲስ የሆናችሁትም እንኳን ደህና መጣችሁ። እንግዲህ ቲጂ ዩቱብን ተቀላቀሉ ማለት ነው። እንግዲህ አንዳንዴም እንደዚህ ቁርስ ምናምን ሰርቼ ያቀራርባለሁኝ እና በጣም ብቻ ግን ማለት ይሄ ለቪዲዮ አላሰብኩም ነበረ፣ ግን በድንገት ልቅረጸው ብዬ ነው። የእውነት ማታውምና እንትኑ አማረኝ፣ ደስ አለኝ። ብቻ ሻሂውንም በጣም ነው ደስ የሚለው። በእርግጥ ለምንም ቪዲዮውን ቀረጽ አድርጌ ጓደኞቼ እንደዚህ በጾም ሰዓት እንደዚህ እያደረጉ ለምን አይበሉም እያልኩኝ አሰብኩኝና ቀረጽ ማለት ነው። ቪዲዮውን ቀረጻ ጀመርኩኝ። ምን መሰላችሁ? በጾም ጊዜ አሁን በተለይ አረብ ሀገር ነን፣ ነገሮች ሳይመቻቹ ይቀራሉ። ስንጾም ብዙ የፍስክ ነው እንጂ የጾም ነገሮች ብዙ ጊዜ አይገኝም። ግን ቢያንስ ቤታችን ውስጥ ቆሶሊያ፣ ቲማቲም እና ፉሎች ምናምን አይጠፉም ማለት ነው። እነሱን እንደዚህ እየሰራን አቅርበን መብላት እንችላለን ማለት ነው። አሁን ምሳሌ ይሄ የምታዩት ፎሶሊያ ነው፣ ያ ቲማቲም ነው። መቼም ዱቄት ደግሞ አረብ ቤት ዱቄት አይጠፋም። ዱቄቴን አዘጋጀው፣ ዳቦዬን አዘጋጀው፣ ሻሄን አፈላሁ። ጓደኞቼ ከስራ እስከሚመለሱ ማለት እኔ አሁን ስራ ምሰራ ጠዋት ላይ የተወሰነ ስራ ነው የምሰራው። ከሰዓት በኋላ ነው የኔ ስራ ማለት ከ11 ሰዓት ምናምን ሰዓት በኋላ ስለሆነ እኔ ደግሞ ለጓደኞቼ ለምን ቁርስ ሳላዘጋጅም ብዬ ነው። በእርግጥ ቁርስ ስላችሁ ደግሞ አሁን ጾም ስለሆነ ምን የበሉ እንዳትሉ፣ ቅዳሜ ነበረ እና ቅዳሜ ነው እና ስለዚህ በቅዳሜ ቀን ያው እስከ 9 እስከ 10 እንጾማለን። በዚህ በውጭ ሰዓት አቆጣጠር በኢትዮጵያ ያው 3 ሰዓት ድረስ እንቆያለን። ስለዚህ ያችን 3 ሰዓት ስትደርስ እኔ ደግሞ እነኝን ሰራርቼ ሻሄን አፍልቼ ፎሶሊያዬን ሰርቼ ቲማቲሜን ቆራርጬ አቀራረብኩኝ። ጓደኞቼን ጠርቼ ይሄው ምርጥና አሪፍ ቆንጆ የሆነ ምግብ እየበላን ነው። እንግዲህ እያያችሁ ነው መቼም ጓደኞቼ፣ ይሄው አብሮኝ ነው ያለነው፣ እየበላን ነው። እናንተም ደግሞ በስደት ያላችሁት ጓደኛሞች አንድ ቤት መቼም 2 ሰራተኛ 3 ሰራተኛ ይኖራል። ስራ ከምትሉ እንደዚህ ቢያንስ አንዳችሁ ባይመቻችሁ አንዳችሁ ይመቻል። እንደዚህ ከአንዳንድ የተመቸው ሰው ተነስቶ እንደዚህ ምግብ ነገር ሰራ አድርጎ መመገብ ግድ ይለናል ማለት ነው። ምክንያቱም የአረብ ቤት ስራ ተበልቶም እንኳን አይቻልም። ያው እግዚአብሔር ደግሞ ጸጋውን ያብዛልንና አሁን ጾም ስለሆነ ለምግብ ያን ያህል ቦታ የሚሰጥ ያለ አይመስለኝም። የተዋህዶ ልጆች ማለት ነው። ያው ብዙ ጊዜ በጾም ሰዓት ብዙ ምግብም ለምግብ ዝግጅት ብዙም ስላልሆነ ማለት ነው። ያው ባለች ነገር ቤት ባፈራው ነገር ነው የምንቋደሰው ማለት ነው። እግዚአብሔር ይመስገን። ይሄም ካለ ይቺንም ከበላን በቂ ነው። እንደውም ከበቂ በላይ ነው። እግዚአብሔር ይባርክልን ብለን መጀመር ነው ያለብን ማለት ነው። እና ውድ እህቶቼ እንግዲህ እንዲህ ያደረጋችሁ ጾሙን ብትጾሙ ያው የጾማችሁ ስትፈቱ
ጾም ስትፈቱ ግዴታ ቤት ውስጥ ያው ቲማቲም ቢያንስ እነኚህ ነገሮች አይጠፋም ከቤት ውስጥ። እሱን እየሰራራን መብላት ነው። አያችሁ አይደለም እንዴት እንደምንሻማ ማሻላ ደስ ይላል። ብቻ ግን እኔ ደስ ብሎኛል። በነገራችን ላይ እኔ በጣም ደግሞ በተለይ ያው እኔ እሷ ስለሰራችው ነው እንዴ እንዳትሉኝ እንጂ ፎሶሊያውን ብትቀምሱት ቲማቲም ቁርጡም ብቻ እዚህ ጋር የሻሂውንም ብትሉ በጣም አሪፍ እና ቆንጅዬ የሆነ ቁርስ ነበረ ማለት ነው። እንደውም ከፍስክ ጊዜ ከምንጠቀማቸው ቁርስ የመጀመሪያ ቅዳሜ ነበረ እና ይሄ በጣም ነው የተመቸን፣ ተመችቶን በልተናል ማለት ነው። እግዚአብሔር ይመስገን። እንግዲህ ይሄ ይመስላል ማለት ነው። ሀገራችን ደግሞ ይሄ ጾም ሀገራችን ሰላም የሚያደርግ ለህዝቡ ደግሞ ፍቅር አንድነትን የሚያመጣ ይሁን። ኢትዮጵያን የሚባርክልን ሀገራችን ለህዝቡና ፍቅር አንድነትን ያድልልን እግዚአብሔር። በስደት ያሉ በየቦታውም የተቸገረው እህት ወንድሞቻችን አሁን አንዳችን ቢደላን ሌላው ደግሞ የተቸገሩ የተከፉ አሉና እግዚአብሔር ደግሞ ለእነሱም ቀን ያውጣ ነው ምለው። እግዚአብሔር በሰላም ለሀገራቸው ያብቃቸው። በየቦታ የሚንከራተቱ ስደተኞች ብዙ አሉ እና እግዚአብሔር ደግሞ ባሉበት ቦታ ሁሉ እግዚአብሔር ይጠብቃቸው። እግዚአብሔር ለእናት ሀገራቸው ነው ያብቃቸው። እኛንም ያው እግዚአብሔር ፈቅዶ በጥሩ ቦታ ያለ ነው እኛም በሰላም ለሀገራችን። ያው ምንም ጥሩ ቢሆን ሀገር መናፈቅ ቤተሰባችን መናፈቃችን አይቀርምና እግዚአብሔር ለሀገራችን በሰላም ያብቃን። ለኢትዮጵያ ምድር በሰላም ያብቃን ነው የምለው ማለት ነው። እንግዲህ ብዙ እያወራን አይደል? ብዙ አበዛውባችሁ፣ ግን ቢሆንም ያው በስደት ላይ ብዙ ችግሮች አሉና እነኛ ችግሮችን የምናልፍበት የእነኛ ችግር የምንቋቋምበት አቅሙን እግዚአብሔር ይስጠን ነው የምለው። ለሁሉም ስደተኛ እና በየቦታው የሚንከራተቱት እህት ወንድሞቼንም ሰላማቸውን በእግዚአብሔር ዘንድ የሰፈነ ይሁን ማለት ነው። በሰላም ደግሞ ከቤተሰቦቻቸውን ያብቃቸው። በየጫካው በየቦታው በየባህሩ ተሰዶ ያሉት በየቦታው እየተንከራተቱ ያሉት ማለት ነው እግዚአብሔር በሰላም ከቤተሰቦቻቸው አንድ ላይ ያርጋቸው ነው የምለው። እንግዲህ ምርቃት ብዙም አልችልም አይደለም። ምግባችንም እንግዲህ እያለቀ ነው። ውድ ቤተሰብ እንግዲህ ይሄ ይመስላል ማለት ነው ያለው ሁኔታ። እግዚአብሔር ይመስገን ማለት ነው። ተመስገን ማለት ነው። እንግዲህ ይሄ ይመስላል። ቁርሳችንን በልተናል። እንግዲህ በሌላ ቪዲዮም እስከምንገናኝ ድረስ መልካም ጊዜ መልካም ሁሉም ነገር እመኝላችኋለሁ ውድ ቤተሰቦቼ። እየበላን ነው እንግዲህ ቁርሱ ብሉ እናንተ። ጨርሰነዋል እንግዲህ ትንሽ ነው የቀረው እላችኋለሁ ውድ ቤተሰቦችዬ። እንግዲህ ይሄ ይመስላል ቆይታችን። እናንተ ጋር ደግሞ አሪፍ ቆይታ እንደሚሆን ተስፋ አደርጋለሁ ውድ ቤተሰቦቼ። የቲጂ ዩቲዩብ ቻናል ተከታታዮች በሙሉ እንግዲህ ትርፌ ሆነናል። እኛ ከጓደኞቼ ጋር ትርፌ ሆነናል። ምን ታረጉታላችሁ? እንግዲህ ከወደዳችሁት ላይክ ሼር በማድረግ አበረታቱ ቲጂ ዩቲዩብን ማለት ነው። በሌላ በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።